ጆን በማለዳው በብስክሌቱ ወደ ከተማ እየተጓዘ ሳለ በመንገድ መሃል በቡድን ሆነው ሰዎች ሲከራከሩ አየ። በጎዳናው ላይ እርስ በርሳቸው ይጮሃሉ፣ ይገፋፉም ነበር። ጆን ትንሽ ራቅ ብሎ ከአንድ ዛፍ አጠገብ ብስክሌቱን አቁሞ ይከታተላቸው ጀመር። አራቱም ግዙፍና ጠንካራ ጡንቻም ያላቸው ሰዎች ነበሩ። በድንገት ግን የሽጉጥ ድምፅ ተሰማ። ከሰዎቹ አንዱ መሬት ላይ ወደቀ። ቀሪዎቹ ሶስቶቹ ደግሞ ወዲያውኑ እየሮጡ አመለጡ። ይህንን ያየው ጆን በከፍተኛ ፍርሃት ተውጦ መርማሪ ማሁልን ደወለለት። መርማሪ ማሁል በፍጥነት ወደ ወንጀሉ ስፍራ ደረሰ። መጀመሪያ የሟቹን አስክሬን ፈተሸ። ከዚያም 3 ሰዎች እንደነበሩና ሰውየውን በጣም በቅርብ ርቀት እንደተኮሱበት የነገረው ጆንን መረመረው። ሰዎቹም ስፖርተኞች እንደሚመስሉ ገለጸለት። ነገር ግን መርማሪው ማሁል የተተኮሰው በቅርብ ርቀት ሳይሆን ከሩቅ እንደሆነ ተገነዘበ። ጆን በጥንቃቄ አስብ። ይህ ሲሆን ፊትህ ወደ የትኛው አቅጣጫ ነበር? ጌታዬ፣ ሰውየው ከፊቱ ወደ ነበረው ዛፍ ፊት ለፊት ዞሮ ነበረ። ጥይቱ የመታው ሆዱ ላይ ስለነበረ የመጣው ከፊት ለፊት ነው። ስለዚህ ተኳሹ ከዚህ ዛፍ አቅራቢያ ተደብቆ መሆን አለበት። መርማሪው ማሁል ጆን ወደ ጠቀሰው ዛፍ አቅጣጫ ወደ ጫካው አመራ። እዚያም ተከታትለው የበቀሉ 3 ዛፎችን አየ። የመርማሪው ማሁል ጓደኞች ዛፎቹን ዝም ብላችሁ በመመልከት ብቻ ጥይቱ ከየትኛው ዛፍ ላይ እንደተተኮሰ መለየት ትችላላችሁ? መልሳችሁን በኮሜንት አስቀምጡ። የመጀመሪያው ዛፍ ሙሉ በሙሉ የተለመደ ይመስላል። በሁለተኛው ዛፍ ስር የተሰበረ ቅርንጫፍ አለ፣ ነገር ግን ቅጠሎቹ ደርቀዋል። ይህ ማለት ከቀናት በፊት የወደቀ ነው። አሁን ሶስተኛው ዛፍ ስንመለከት ግን መሬት ላይ በቅርቡ የተሰበረ ትንሽ ቅርንጫፍ አለ። በዛፉ ቅርፊት ላይም የጫማ አሻራዎች ይታያሉ። ይህ ማለት ገዳዩ በዚህ ዛፍ ላይ ወጥቶ ከዚያ ተኩሷል ማለት ነው። ቅርንጫፉ የተሰበረው እሱ ወደ ላይ እየወጣ ሳለ ሳይሆን አይቀርም። መርማሪው ማሁል ዛፉ ላይ ወጣና ከላይ በአንዱ ቅርንጫፍ ላይ የተጣበቀ ሰማያዊ የጨርቅ ቁራጭ አገኘ። ከዚህ ውጪ በቀጥታ ወደ ገዳዩ የሚመራ ሌላ ጠንካራ ፍንጭ አልነበረም። ቆይቶ ግን ማሁል የሟቹን አካል በደንብ ሲፈልግ በውስጥ ኪሱ ውስጥ የኪስ ቦርሳ አገኘ። በውስጡ ጥሬ ገንዘብና የመታወቂያ ካርድም ነበረበት። ስሙ ጆሴፍ ይባላል። ፋሽን ጋርመንት በተባለ የልብስ ድርጅት ውስጥም ይሰራ ነበረ። መርማሪው ማሁል የጆሴፍን አስክሬን በቀጥታ ወደ ዶክተር ሳንጀና የላብራቶሪ ክፍል ወሰደው። እንደተለመደው የላብራቶሪው በር በምክንያታዊ የይለፍ ቃል ተቆልፏል። አማራጮቹም ማንጎ፣ ፓፓያ፣ አፕል እና ሙዝ ነበሩ። የማሁል ጓደኞች ከነዚህ ውስጥ የተለየው የትኛው ነው? መልሳችሁን ኮሜንት ላይ ጻፉልን። ከነዚህ ፍራፍሬዎች መካከል በውስጡ ዘር የሌለው ብቸኛው ፍሬ ሙዝ ነው። ስለዚህ ሙዝ ካላችሁ ትክክል ብላችኋል። ማሁል ቁጥር 4ን ሲጫን የላብራቶሪ በር ተከፈተ። ዶክተር ሳንጅና፣ ስለ ጉዳዩ በጥልቀት ለመመርመር ወደ ፋሽን ጋርመንት እየሄድኩ ነው። እስከዚያው እባክሽ እስቲ ይህንን ሳምፕል ምርመራውን አካሄጅልኝ፣ ሪፖርቱም ይዘጋጅልኝ። የጆሴፍን ግድያ በስተጀርባ ያለውን እውነት ለማውጣት መርማሪው ማሁል ወደ ፋሽን ጋርመንት ሱቅ አመራ። በውስጡ ብዙ ሰራተኞች የሚሰሩበትም ትልቅ ሱቅ ነበረ። መርማሪው ማሁል የሱቁን ስራ አስኪያጅ ስለ ጆሴፍ ጠየቀው። ጌታዬ፣ ጆሴፍ በቅርብ ጊዜ በጣም ግድ የለሽ ሆኖ ነበረ። ሁል ጊዜ ከስራ ይቀራል። ዛሬ እንኳ አልመጣም። ነገር ግን የሚገርመው በድንገት በጣም ውድ የሆነ ልብሶች መልበስ የጀመረ ሲሆን ብዙ ገንዘብም እንዳለው ማሳየት ጀምሮ ነበር። ታዲያ ወደ ስራ የማይመጣ ከሆነ ያንን ሁሉ ገንዘብ ከየት ያገኘዋል? በእርግጠኝነት አንድ ሚስጥር አለ። የሱቁ ስራ አስኪያጅ የበለጠ ማወቅ ከፈለጉ እዚያ ማዶ ያለውን ቆጣሪ ይመልከቱ። ጓደኛው ዴዚስ እዚህ ነው የሚሰራው። እሱ ስለ ጆሴፍ በጣም የበለጠ ያውቃል። መርማሪው ማሁል ወደ ቆጣሪው አመራ። እዚያም 3 ሰዎች ልብስ እየሸጡ ነበር። አንደኛው ዴቪስ ነበረ። ሁሉም ሽያጫቸውን በማስታወሻ ደብተር ላይ ይመዘግቡ ነበር። መርማሪ ማሁል ደብተሩን እንደተመለከተ ወዲያውኑ ዴቪስን ጠረጠረው። የመርማሪው ማሁል ጓደኞች መርማሪው ማሁል በዴቪስ ላይ ለምን ሊጠራጠር እንደቻለ ልገምቱ ትችላላችሁ? እስኪ ወደ ማስታወሻ ደብተሩ እንመልከት። የመጀመሪያው ሰው 10,000 ብር ሽያጭ አድርጓል። ሁለተኛው ሰው
13,000 ብር ሰርቷል። የዴቪስ አጠቃላይ ሽያጭ ግን 1500 ብር ብቻ ነው። ታዲያ ይህ እንዴት ሊሆን ቻለ? ሶስቱም በአንድ ሱቅ ውስጥ ተመሳሳይ ልብሶችን እየሸጡ ነበር። ይህ ማለት ዴቪስ ዛሬ ስራ የጀመረው በጣም ዘግይቶ ነው ማለት ነው። ዴቪስ፣ ጠዋቱን ሙሉ የት ነበርክ? ዛሬ ለምን ለስራ እንደዚህ ዘገየ? ጌታዬ፣ እኔ ደስ ሲለኝ ስራ እመጣለሁ። ለእርሶ ምን አገባሁት? ልብሶን ገዝተው ይውጡ። እኔ መርማሪ ማሁል እባላለሁ። ጓደኛ ጆሴፍ ዛሬ ጠዋት ተገድሏል። እኔ እዚህ የመጣሁት ወንጀሉን ለመመርመር ነው። ይቅርታ አድርጉልኝ ጌታዬ፣ አላወቅኩም ነበር። አሁን እውነቱን ተናገር። ጠዋቱን ሙሉ የት ነበርክ? ጆሴፍንስ ማን ገደለው? ጌታዬ፣ እኔ ስለ ግድያው ምንም አላውቅም፣ ይመኑኝ። ጺሜን ለመላጨት ሄጄ ነበረ። ነገር ግን ቦታው በጣም ተጨናንቆ ስለነበር ለ2 ሰዓት ያክል ለመጠበቅ ተገድጃለሁ። ነገር ግን ማሁል ይህንን አላመነውም። ሊታመን የሚችል አይመስልም። እስኪ ማሁል ዴቪስ እየዋሸ መሆኑን እንዴት ሊያውቅ ቻለ? ዴቪስ ለመላጨት ሲል 2 ሰዓት እንደዘገየ ተናግሯል። ነገር ግን ጺም ለመላጨት ማን 2 ሰዓት ይፈጅበታል? ደግሞም እዩት፣ አሁንም ሙሉ ጺም አለው፣ አልተስተካከለውም። ይህ ሰው በግልጽ እየዋሸ ነው። መርማሪው ማሁል እውነቱን ለማውጣት እሱን በሚስጥር መከታተል እንዳለበት ወሰነ። ልክ በዚያን ጊዜ ከዶክተር ሳንጀና ስልክ ተደወለለት። ሄሎ ማሁል፣ የአስክሬን ምርመራ ጆሴፍ ከሩቅ ርቀት እንደተተኮሰበትና ወዲያውኑ ሕይወቱን ማለፉን ያረጋግጣል እኮ። ስለዚህ እኔ መጀመሪያውኑ ትክክል ነበሩ። ጆሴፍ የተተኮሰበት ከሩቅ ነው። በዚያው ምሽት ዴቪስ ከሱቅ ወጣ። መርማሪ ማሁልም በዝምታ ተከተለው። ዴቪስ መጀመሪያ በአንድ የስጦታ ሱቅ አጠገብ ቆመ። ዙሪያውን ተመለከተና ወደ አንድ አሮጌና የተተወ ሕንፃ ገባ። መርማሪው ማሁል በስተጀርባው በረቀቀ መንገድ ተከትሎት ገባ። በውስጡ ዴቪስ ከ2 ሰዎች ጋር ሲነጋገር አየው። መርማሪ ማሁል ሰዎቹን እንዳያቸው ዛሬ ጠዋት በመንገድ ላይ ከጆሴፍ ጋር ሲጣሉ የነበሩት እነዚያ ሰዎች መሆናቸው ወዲያውኑ ተገነዘበ። እስኪ ሰዎች፣ መርማሪ ማሁል እነዚያ ሰዎች መሆናቸውን ለምን ጠረጠረ? መልሳችሁን ከታች ኮሜንት ላይ አስቀምጡልኝ። ጆን በመንገድ ላይ ሲጣሉ የነበሩት 4ቱም ሰዎች ስፖርት እንደሚሰሩ ጠቅሶ ነበር። አሁን እነዚህ 2 ሰዎች ልክ እንደ ስፖርተኛ ጡንቻም ናቸው። ዴቪስም ቢሆን የዳበረ ሰውነት አለው። ማሁልን ጥርጣሬ ላይ ጣለው ይሄ ነበር። ማሁል 3ቱንም እጅ ከፍንጅ ያዛቸው። በምርመራ ወቅት ዴቪስ በመጨረሻ እውነቱን ተናገረ። እኛ የሕገ ወጥ የጦር መሳሪያ አቅርቦት ቡድን አባላት ነን። ከጥቂት ቀናት በፊት ጆሴፍ በቡድናችን ተቀላቀለ። ዛሬ ጠዋት በገንዘብ ምክንያት ተጣልተን ነበር። ከዚያም በድንገት አንድ ሰው ጆሴፍ ተኮሰበት። በጣም ስለደነገጥን ሮጥን። ነገር ግን እኔ በአምላኬ እምላለሁ እኛ አልገደልነው። ስለዚህ ጆሴፍ ያን ሁሉ ገንዘብ የሚያገኘው ከዚህ ኖሯል ማለት ነው። ትርፍ ሥራ የጦር መሳሪያ አከፋፋይ ነበረ። እውነቱን ንገረኝ፣ ጆሴፍን በትክክል ማን የገደለው ይመስልሃል? የጠረጠርከው ሰው አለ? ጌታዬ፣ ከጥቂት ቀናት በፊት ጆሴፍ ከአንድ ትልቅ ሕገወጥ ሰራተኛ ጋር ከባድ ጠብ ውስጥ ገብቶ ነበረ። ምናልባት ያስገደሉት እነሱ ሊሆኑ ይችላሉ ብዬ ገምታለሁ። መርማሪው ማሁል አሁን ማንነቱን በመቀየር በቀጥታ ወደ ሕገወጥ የጦር መሳሪያ አዘዋዋሪው አመራ። የራሱን ሽጉጥ ታጥቋል። ነገሮች አደገኛ ሊሆኑ ይችላሉ። በመደበቂያው ቦታ መርማሪው ማሁል 3 ጠባቂዎች ውጪ ቆመው አየ። ሰዎቹን ባየበት ቅጽበት መርማሪው ማሁል ጥርጣሬው ወደ እርግጠኝነት ተቀየረ። ማሁል ገዳዮቹ እነዚህ መሆናቸው ለምን እርግጠኛ ሆነ? መልሳችሁን በኮሜንት ላይ አስቀምጡልኝ። ሁለተኛውን ጠባቂ በጥንቃቄ ተመልከቱት። እሱ የለበሰው ሰማያዊ ሸሚዝ ነው። ይህም ማሁል በዛፉ ቅርንጫፍ ላይ ካገኘው የጨርቅ ቀለም ጋር አንድ አይነት ነው። በተጨማሪም ሸሚዙ ተቀዷል። ይህ ሰው ዛፍ ላይ ወጥቶ ጥይቱን የተኮሰው እሱ ራሱ ነው። መርማሪው ማሁል በፍጥነት ሽጉጡን አውጥቶ 3ቱም ላይ አነጣጠረባቸው። ነገር ግን በዚያ ቅስፈት አንድ ሰው መርማሪ ማሁልን ከጀርባው ገፋው። 3ቱም ሰዎች አጎንብሰው በመርማሪው ማሁል ላይ መተኮስ ጀመሩ። ማሁልም ከለላ በመያዝ መለሰላቸው። ወዲያውኑ ያለበትን ቦታ ለፖሊስ አሳወቀ። ብዙም ሳይቆይ ፖሊሶች ደርሰው መላውን መደበቂያ ስፍራ ከየአቅጣጫው ከበቡት። እያንዳንዱ ሕገወጥ ጦር አዘዋዋሪ ተያዘ። መርማሪው ማሁል ሰማያዊ ሸሚዝ ወደ ለበሰው ሰው ጠጋ ብሎ መረመረው። ወደሉ፣ ለምንድነው ጆሴፍን የገደልከው? ጌታዬ፣ ጆሴፍ አለቃችን ሙሉ በሙሉ ከድቶት ነበረ።
ስለዚህ ከሱ ትዕዛዝ እኔ አስወገድኩት። ከተያዙት ሰዎች በተገኘው መረጃ መርማሪው ማሁል አለቃቸውንም ጭምር አድኖ እንዲታሰር አደረገ። ፖሊስ ከመደበቂያው ቦታ ሁሉንም የተሻገሩ ዕቃዎችን ወረሰ። ክሱ ተዘጋ። መርማሪው ማሁል እንደገና አሸነፈ። ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ገራሚ ታሪክ ይዘንላችሁ ስለምንመጣ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን ደህና ቆዩልን።